ሰላም ጤና ይስጥልን የታሪክ ጓዳ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔንም አንተስ እንዴት ነህ ትላላችሁ ብዬ ተስፋ በማድረግ ከወዲሁ እኔ ደህና ነኝ። ፈጣሪ እግዚአብሔር ወዶና ፈቅዶ በቸርነቱ ብዛት የድንግል ማርያም ልጅ እንድኖር እስትንፋሱን እንድናገር አንደበቱን ሰጥቶ ይኸው የህይወትን ወንዝ ተከትዬ ስፈስ 10 ዓመታትን አስቆጥሬያለሁ። እግዚአብሔር ይመስገን። በዛሬው ቪዲዮ የምንማማረው በአፄ ኃይለሥላሴ ንጉሳዊ መንግስት አመፅ ካነሱ የህብረተሰብ ክፍሎች መካከል የታክሲ ሹፌሮችን የስራ ማቆም አድማ ነው። በዋናነት የማመጻቸው መሰረታዊ ምክንያት ከመካከለኛው ምስራቅ ፖለቲካ ጋር ይገናኝ ነበር። እንደሚታወቀው በ1948 በፈረንጆቹ አቆጣጠር በተባበሩት መንግስታት ድርጅት ውሳኔ መሰረት እስራኤል የምትባል ሀገር በይፋ ተመሰረተች። ይህ እንደ አውሮፓ አቆጣጠር ከ1897 ጀምሮ በቴዎዶር ሃርዝል አማካኝነት የተጀመረው የጽዮናዊነት ንቅናቄ አድጎና ተመንድጎ በተስፋይቱ ምድር ከብዙ ጊዜ ዲፕሎማሲያዊ፣ ፖለቲካዊ እንዲሁም ወታደራዊ ትጥቅ ትግል በኋላ በመላው ዓለም ለ2 ዓመታት ገደማ ተበታትነው እና ለተለያዩ መከራ፣ ፍዳ፣ ጭፍጨፋ ብቻ ባልታወቀና ሚስጥሩ እንግዳ በሆነ እርግማን በየትኛውም አህጉር ከሚኖረው ህዝብ ይበልጥ የመከራ ቀንበር ተሸክመው ሲኖሩ ከቆዩ በኋላ እስራኤል የምትባል ትንሽ ጎጆ ቀለሱ። ሆኖም በተባበሩት መንግስታት ድርጅት ፓርሽን ፕላን ደስ ያልተሰኙ ፍልስጤማውያንና ምስለኔዎቻቸው ግብጽ፣ ሶሪያ፣ ሊባኖስ፣ ኢራቅ የተመድን ውሳኔ በመቃወም ከግራም ከቀኝም የትንሿን ጎጆ ሻጣ እንመዛለን ያሉት አረቦች የአዲሱን ቤተሰብ ምስረታ እንዲሁም ጎጆ መቀለስ ተከትሎ የገቢ በማለት ፋንታ የተስፋይቱን ምድር በጥይት አረሮች ያርሷት ጀመር። አይሁዳውያንም ታሪካችን በደም ተለውሶ በደም የተገነባ እምነበረድ ነው በማለት በከፍተኛ ነጻነት፣ ናፍቆት፣ ወኔና ጀግንነት 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ በሚል እሳቤና ስነ ልቦናዊ ጥንካሬ ይመስላል በየአቅጣጫው የመጣባቸውን ጥላት አሸንፈውና የሽንፈት ካባ አከናንበው አሳፍረው በመመለስ አዲሶቹ የጽዮናውያን ስብስብ አኩሪ ድልን ተቀዳጁ። ቀጥሎ ከ10 ዓመታት በኋላ በትሪያን ባህረ ሰላጤ ብሎኬጅ ምክንያት የተቀጣጠለው የ1967ቱ የ6 ቀን ጦርነት ነበር። ይህ ጦርነት ለእስራኤላውያኑ ድልን ያጎናጸፈ የጎላን ኮረብቶችን ከሶሪያ፣ ዌስት ባንክን ከጆርዳን፣ የጋዛና ሲናይ ሰርጥን ከግብጽ ቆርሶ ለአይሁዳውያኑ ፈሪ መሬትን የሰጠ ቢሆን በሀገረ ኢትዮጵያ በንጉሱ ዘመን ለነበሩ ኩታለባሽ የታክሲ ሹፌሮች ግን ጥሩ አልነበረም። ከዚህ አንጻር የዓለም አቀፍ ትስስር ውጤቱ ዜሮ ሰም ጌም ነው እንድንል የሚያደርግ ታሪካዊ ክስተት ሆነ ማለት ነው። አሁንም ከዓመታት በኋላ በዕብራይስጥ ልሳን ዮም ኪፑር ተብሎ የሚጠራውን ጦርነት በ1973 ተደረገ። ጦርነቱ ስያሜውን ያገኘው አይሁዶች በዘመነ ብሉይ ከፈርዖኖች የባርነት መንጋጋ ተፈልቅቀው በሊቀ ነቢያት ሙሴ መሪነት አማካኝነት ወደ ርስታቸው ወደ ከነዓን የገቡበትን ቀን ዮም ኪፑር ወይም ደግሞ የቂጣ በዓል በማለት ያከብሩ ነበር። እናም ጠላቶቻቸው አረቦች በዚህ ቀን ይዘናጋሉ በሚል ግምት ይመስላል ጦርነት ከፈቱባቸው። ይህም በሀገራችን ኢትዮጵያ እየተንገዳገደ ለነበረው የንጉሱ ስርዓት ሌላ ችግር የፈጠረ ነበር። ከላይ በተጠቀሱት የአረብ እስራኤል ጦርነቶች ምክንያት 60% የዓለም ኦይል ሪዘርቭ ናቸው የሚባላቸው የአረብ ሀገራት ፔትሮሊየም በአግባቡ ማምረትና ለዓለም ገበያ ማቅረብ አልቻሉም። ይህም ብቻ አይደለም። የኦፔክ ወይም ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ አባል የሆኑ የአረብ ሀገራት በእስራኤል አረብ ጦርነት ለእስራኤል ይደግፋሉ ባሏቸው ሀገራቶች ላይ የፔትሮሊየም ግዥና ሽያጭ እገዳ ወይም ኢምባርጎ በመጣላቸው በዓለም ገበያ ፔትሮሊየም በከፍተኛ መጠን ዋጋው ሃይፐር ኢንፍሌት አድርጎ ዓለም ወደ ታላቅ የነዳጅ ጥረትና ጥረቱን ተከትሎ ወደ መጣው ግሽበት ጋር ተያይዞ ቀውስና ቅርቃር ውስጥ ገብታ ነበር። እናም የአረብ እስራኤል ጦርነት እንኳን ትንሿን ጀልባ ኢትዮጵያችን ይቅርና ያደጉ ሀገራትን ወይም ደግሞ ትላልቆቹን መርከቦች ሳይቀር የፈተነ ቀውስ ነበር። ስለዚህ እንደተማረ ሰው የዓለም አቀፍ ፖለቲካ ኢኮኖሚ ትስስር ለንጉሱ ስርዓት መውደቅ ምክንያት ነው የሚል ቴክኒካዊ መላምት መስጠት ይቻላል። በዋናነት የፔትሮሊየም ዋጋ ዓለም አቀፍ የዋጋ ጭማሪን ተከትሎ በኢትዮጵያ የነዳጅ ዋጋ ግሽበት ማስከተሉ በወቅቱ የነበሩት የአዲስ አበባ የታክሲ ሹፌሮች ቀድሞ ተቀጣጥሎ የነበረውን ጸረ ንጉሳዊ ስርዓት አብዮት ስራ በማቆም አድማውን እንዲቀላቀሉ አድርጓቸዋል። በዚህ ብዙዎች ለእስራት ለእንግልት ቢዳረጉ ለዘመናት የተጠራቀመ ግፍና በደል የገፋው ህዝብ ግርፋቱንም መከራውንም ታግሶ የ1974ቱን አብዮት አሳበጠው። ቀስ በቀስም ማሳበጥ ብቻ አይደለም፣ ሁሉም የማህበረሰብ ክፍሎች አብዮተኛ እየሆኑ በመምጣታቸው ምክንያት የአፄውን ስርዓት ገዝግዞ ለውድቀት ዳርጎታል። በቀጣይ ስለ ወታደሩ ምሰራላችሁ ይሆናል። ዛሬ እዚህ ላይ አበቃን። ቸር ያቆየን።